በቃ እኔ በዚህ ሰዓት እኔ የመረረኝ ሰው ነኝ። እኔ ሰው የጠላኝ ሰው ነኝ። ሰው የገፋኝ ሰው ነኝ። እኔ ሰው የለኝም ከዚህ በኋላ በቃ እኔ በቃ ሁሉም የተወኝ ሰው ነኝ። እኔ እዚህ ጋር ያጠፋሁት ነገር አለ። ናውም ዝም ማለት ነበር። እሺ ያጠፋሁት ነገር ሁሌ አሰማኝ። ጠይቃት መጣሁኝ። ተከትሎ መጣ ስለማቸዋል። እኔ መታቴ እኔ በመያዝ እኔ በመስራው ሰው ነው ተናደው እኮ ካልተገማውስ ይያልን ይሻላል። ተስፋ እንድቆርጥ አልፈልግም እኮ ነው። እኔ ተስፋ እንድቆርጥ አልፈልግም ነው ወንድሜ። የህይወት አጋር ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀ። ሰላም ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። ያው እንግዲህ ሰሞኑን እየተፈጠረ ባለው ነገር ውስጥ በጣም ሁላችንም ማዘናችን ያው ግልጽ ነው። የውብዬ ወንድም እንግዲህ መጥቶ ሳናስበው ያው ድብልቅልቁ ወጥቷል። አይታችኋል። በጣም ነው ያዘን ነው። ያው ናሆምም ልቡ ተሰብሯል። ያው በተደጋጋሚ እንግዲህ ለመመለስ ቢሞክርም እሷ ያው እንግዲህ ውብዬ ስለተጎዳች ያው በአንዴ መቀበል ስላቃታት ያው ናሆም በጣም እውነት ለመናገር በጣም በቃ ድካም ውስጥ ነው ያለው። በቃ ልጁ ተስፋ እየቆረጠ ነው። እኔ ከጎኑ ሆኜ በጣም እኔ ራሴ በጣም እያዘንኩ ነው ሁኔታውን እያየው። እንግዲህ ደግሞ እንዳያችሁት ያው ኪሩቤል እንግዲህ የውብዬ ወንድም መጥቶ የተፈጠረውን ነገር አይታችኋል። ያው ፋሚሊ ድንገት እንደዚህ አይነት ነገር ውስጥ እኛ እያስተካከለን መጥቶ መግባቱና እንደዚህ አይነት ነገር መፈጠሩ በጣም ነው ያሳዘነኝ። እኔም ያው አላሰብኩትም አልጠበቅኩትም ነበረ። በጣም ነው ያዘንኩት። ማለት በቃ እኛ ነገሮችን እያስተካከልን በምንጥርበት ሰዓት ላይ እሱ ደግሞ ያው መጥቶ ያው ወንድም ነው ማለት በሱ ላይም አልፈርድም። ያው የተደረገው ነገር የሚያየው ነገር የሚሰማው ነገር ጥሩ ስላልሆነ እሱ ላይ መፍረድ ከባድ ነውና ብቻ በቃ እኛ ደግሞ እያስተካከልን በነበረበት ሰዓት ላይ እንደዚህ አይነት ነገር መፈጠሩ እንደዚህ አይነት ጥል ውስጥ መግባቱ ወንድሟ እንደዛ ማምረሩ በጣም ነው በቃ ከእንደገና ሌላ ተስፋ መቁረጥ ነው ልጁ ላይ የደረሰበት ነው። ላይ በጣም ነው ያዘንኩት እኔ። ያው ውብዬ ጋር ያው እንዳያችሁት አብረን ነበርን ከሆስፒታል እስከ ማስገባት ጀምሮ እየተንከባከብናት ነበር። ሁላችሁም ያው ያያችሁት ነገር ነው። ግን ደግሞ በቃ ባላሰብንበት ሁኔታ ላይ ያ ነገር መከሰቱ እነዛም መምጣታቸው በጣም በቃ ትልቅ ኪሳራ በሉት። በቃ እኛ የለፋንበትን ነገር በአንዴ ነው ነገሮችን ድምጥማጡን ያጠፉት። ናሆም እንዴት ራሱ እንደማናገረው እንዴት እንደምመልሰው ራሱ ግራ ገብቶኛል። በቃ ማለት ተስፋ በጣም እየቆረጠ ነው ልጁ። ያው እናንተ ያው በሱ ቦታ ብትሆኑ ምን ማድረግ ትችሉ ነበር? በጣም በቃ ብዙ ጊዜ ያው በመመላለስ ውስጥ ተስፋ መቁረጥ አለ። ግን ደግሞ ያው ተስፋ እንዳይቆርጥ ያው ሰፖርት እያደረግነው ነው እኛ ወንድሞቹ ያው ከጎኑ ነን። ግን ደግሞ አሁንም በተደጋጋሚ ውብዬ ያው ኢግኖር ስታደርገው በጣም እየተሰማው ነው ልጁ። በቃ ተስፋ እየቆረጠ ነው፣ በጣም ተስፋ እየቆረጠ ነው። ብቻ እስቲ ያው አሁን ኪሩቤልንም እንግዲህ እንዳያችሁት እንዲረጋጋ አድርገነዋል። ያው ግን ደግሞ አሁንም ቢሆን ማስተማመኛ የለውም ማለት በቃ እሱ ሌላ ነገር መፍጠር ነው የሚፈልገው። ኪሩቤል በጣም ተበሳይቷል። ያው እህቱ ናት። ማንም ሰው እህቱን እኮ አሳልፎ የሚሰጥ የለም፣ ወንድም ነው እና ብቻ እስቲ እኔ ምን ማድረግ እንዳለብኝ ግራ ገብቶኛል። ማለት በቃ ነገሮችን ዛሬ አስተካክለን በቃ ተታረቁ ስንል ደግሞ ሌላ ነገር ይመጣል። ያው እንደምታዩት ወንድሟ ደግሞ መጣ፣ ነገሮች ተፋፋሙ። ብቻ እኛ ራሱ ምን ማድረግ እንዳለብን ያው ከነ አሹም ጋር ከነ እዮብም ጋር ብዙ ነገሮችን እያወራን ነው። ብቻ በቃ ነገሮች ጠንከር እያሉብን ሄደዋል። እስቲ እናንተ ሁላችሁም እስቲ ኮሜንት ላይ ምን ማድረግ እንዳለብን ጻፉ። ያው የእናንተ እገዛ ያስፈልገናል። ናሆምን ደግሞ ሰፖርት አድርጉት እስቲ ተስፋ እንዳይቆርጥ። ያው አብረነው እኛ ነን ያለነው። ተስፋ እንዳይቆርጥ ሁላችሁም ሰፖርት አድርጉት። ልጁ ተስፋ እየቆረጠ ነው በጣም ተስፋ እንዳይቆርጥ እስቲ ናሆም ከጎን ነን በሉት ሁላችሁ። ይሄ ትዳር እንዲመለስ ትፈልጉ የለ ውብዬ ናሆም አንድ ላይ ሆኖ ማየት ትፈልጉ የለ ያ የሚገርም የቤተሰባዊነት ስሜት እንዲመለስ አትፈልጉ? ስለዚህ ሰፖርት አድርጉት እስቲ ውብዬ እዚህ ጋር ውብዬን ናሆምን ሰፖርት አድርጉት እስቲ። ልጁ በጣም እየተጎዳ ነው። ውብዬንም ሰፖርት እያደረጋችኋት እንደሆነ አውቃለሁ። ከጎኑ ሁኑ እስቲ። ከሷም ጎን እንደሆናችሁት ከሱም ጎን ሁኑ ማለት ባላንስ አድርጉ። ገብታችኋል? አንዱን ብቻ ደግፋችሁ አንዱን ሳይሆን በቃ ነገሮችን
ለማስተካከል ሁላችንም እንረባረብ፣ ትዳራቸውን እንመልስ። እንደዛ ቢሆን በጣም መልካም ነው ይመስለኝ። ማለት በቃ እናንተ ስለማታዩ ነው፣ ብዙ ነገር ስለማታዩ ነው። እኛ ሁሉን ነገር በአይናችን ስለምናይ በጣም በቃ እንዴት ቅስሙ እንደሚሰበር ወንድሜ፣ ያው እሷን በጣም ብዙ ጊዜ ስለተሰበረች እኔ እንደውም ሼም ይዘኛል። እሷን በቃ እንደዚህ አድርጊ ማለት እሷ የዋህ ናት፣ በጣም ምስኪን ናት እና በቃ ስለተሰበረች ድጋሚ ደግሞ መሰበርን ፈርተዋለች እሷ። ለዛ በጣም አሁን የጎተታት ያለው ነገር በቃ ድጋሚ ይሰበራሉ፣ ድጋሚ እንደዚህ ቢሆንስ የሚለው ሀሳብ ነውና እሱ ላይ በጣም እየሰራን ነው እኛ። ግን ደግሞ በቃ ይሄ ትዳር መፍረስ አሁንም ቢሆን መፍረስ የለበትም። ሁላችንም ከጎን ሆነን ነገሮችን ማስተካከል አለብን ሁላችንም። ኢዮብንም እንግዲህ ጠርቼዋለሁ። ከኢዮብ ጋር ያለውን ነገር እናወራለን። ግን አንድ ማስተላለፍ የምፈልገው ነገር ሁላችሁም ከጎናችን ነበራችሁ፣ በጣም ነው የምናመሰግነው። የተለያየ ሀገር አረብ ሀገር ያላችሁ፣ ኢሮፕ ያላችሁ ሁሉ፣ ኢትዮጵያ ውስጥ ያላችሁ ሁላችሁንም በጣም ነው የምናመሰግነው። እውነት ከጎናችን ሆናችሁ ሳይሰለቻችሁ በኮሜንት የደወላችሁ ነገሮችን ለማስተካከል የምትጥሩ አብራችሁን ሆናችሁ ከጎናችን የሆናችሁ በጣም ነው የምናመሰግናችሁ። እናንተ ማለት ትልቅ አስተዋጽኦ ነው ያደረጋችሁት። በጣም ከልብ ነው የምናመሰግናችሁ። እዚህ ጋር ናውም ሲደክም ናውምን ሰፖርት እያደረጋችሁ፣ ውብዬ ስትደክም ውብዬን ሰፖርት እያደረጋችሁ ያው እዚህ ቀን ላይ ደርሰናል። እናንተ ባትኖሩ እንግዲህ ይሄን ነገር በደንብ ውስጥ ገብተን ነገሮችን ለማስተካከል ይከብደን ነበር። እውነት ለመናገር እናንተ በጣም ትልቅ አስተዋጽኦ አድርጓችኋል። በጣም ነው ከልብ የምናመሰግናችሁ። በጣም አሁንም የእናንተ ፍቅር፣ አንድነት፣ መተሳሰባችሁ አይለየን። ኮሜንት ላይ ጻፉልን ሁሉንም ነገር። እናንተ ሰፖርት የምታደርጉን ነገር ለኛ በጣም ይጠቅመናል። እንወዳችኋለን ሁላችሁንም። እኔንም እንግዲህ ያበረታታችሁ ላይክ እያደረጋችሁ ነገሮች ቶሎ እንዲደርሳችሁ ደግሞ ያው ሰብስክራይብ በማድረግ ሁላችሁም ከጎናችን ሁኑ። እስቲ ኢዮብ እንግዲህ እየመጣ ነው። እስቲ እናያለን። እስቲ እንግዲህ ደግሞ ከሱ ጋር ያለውን ነገር እናወራና ያለውን ነገር ከኢዮብ ጋር እስቲ በደንብ ኢዮባ እንዴት ነው እንደም አለ ሰላም ነው ሰላም አለ ፖስት እንዴት ነው ጠፋ አለው እንዴት ነው አለው ላው ትንሽ ያው ታውቃለህ የተፈጠረውን ነገር እኔ እኮ በቃ ግራ ገባኝ ታውቃለህ። አዎ በጣም አሁን ላይ ያለው ነገር በጣም ግራ ያጋባል። ለማስተካከል ስንሞክር አይተሃል አይደል እየሆነ ያለው ማለት በቃ ነገሮችን ለመፍታት ስትሞክር አይተሃል። ወንድሟ መጣ በቃ ድንገት አይደል በጣም ሳይታሰብ መጣ ድንገት። ደግሞ ከእንደገና ነገሮች ቅዝቅዝ እያሉ የነበሩትን እሳት በቃ ቤንዚን ላይ እሳት መለኮስ ለተለኮሰ አሁን በጣም ነው የተናደድኩት። ይሄ ነገር እኛው ጋር እንጨርሳለን ብለን ስንት ነገር አስበን ይሄ ነገር ወንድሟ መጥቶ ናሂም እንደዚህ ክስትራስ ውስጥ ገብቶ በቃ አላደ ተስፋ መቁረጥ በትዳሩ ላይ እንደዚህ እየለፋ ነው እሱ በቃና ነገሮቹም ያው አንዳንዴ ሁላችንም ማስበን አይደለም ነገሮችን እናመጣው። ይሄ ነገር ሳያስበው ወደ ህይወቱ ቢገባ ግን እሱ እየለፋ ነበር እየጣረ ነበር። ግን ያለው ነገር አሁን ሊስተካከል ዳር ሲደርስ በቃ እኛ ለቤተሰቦቻችን እንናገራለን ብለን ነገሮች ጥሩ እየሄዱ ነበር ባለፈው። አዎ እሱማ እና እንደገና አሁን የነገር መጣና ወደ ኋላ መጎተት ነው ገና ወደፊት ነገሮችን ለማስተካከል ነገሮችን ለማቅለል እየተሯሯጠን ባለንበት ሰዓት ወንድሟ መጥቶ እንደዚህ አይነት ነገር መፈጠሩ እሱንም አይታዋል አይደል? ተስፋ ቆረጠ በቃ ገብቷል አይደል? ልቡ ድጋሚ ነው የተሰበረው። ምክንያቱም ተስፋ እንዳለው እኮ እየነገርነው ነበር እኛ ከጎን ሆነ። አዎ በቃ ሁለቱም ጋር ተስፋ የሚያስቆርጥ ነገር ነው የተፈጠረው። ምክንያቱም ውብዬን ብትል ወንድሟ እንደዛ የዳጊ እኔ አውርቼው ነበር እንደውም እሱ ለይርቶለታል እኮ ዳጊና አታንሳ እኔ አሁን መናደድ አልፈልግም። ደነገጥኩ እኮ ሰው ተወላ አሁን ይኸውልህ የውብዬን ወንድም እንደዚህ ነው ብለን መፈረጅ አንችልም። ገብቶሃል? ምክንያቱም አንተ ወንድሟ ብትሆን ከዛ በላይ ታደርጋለህ። ገብቶሃል? በሱ የሚደረገው ነገር ነው ያደረገው። አዎ በሱ ቦታ ብትሆን ከዛ በላይ ነው የምታደርገው። ምክንያቱም ብዙ ነገር እንደሆነባት አይምሮ ላይ ተቀርጾ ነው የመጣው ልጅ። ገብቶሃል? እንደውም እኮ እኛ መኖራችን እንጂ በጣም መጥፎ ነገር ነበር የሚከሰተው። በጣም ነገሮች ይበላሽ ነበር። አዎ እንዴ ከባድ ነው የሚሆነው። ነገሮችን ለሚዲያ ማውጣት እስከሚያቅተን እኮ ነው በቃ ሰጣ ገባ ውስጥ የገቡት አይደል እንዴ? አይተሃል እንግዲህ ነገሮችን እንዴት እንደተፈጠሩ ብቻ። ግን በቃ አይደል አሁን ይሄን ነገር ነገሮችን ያስተካከሉኛ በቃ ይሄ ነገር ለአንዴና ለመጨረሻ ጊዜ የሚስተካከልበት መንገድ መፈለግ አለብን። ያቃ ሽማግሌዎችን ይዘን አባቶችን ቢሆን ይዘን ያለውን ነገር በቃ ወደ ጥሩ ተነጋግረው ልጆቻቸውን በሰላም እንዲያሳድጉ
ነው አስብን። ሁለት ልጅ አለ ልጅ ያላባት ሲያድግ በጣም ከባድ ነው። እሱማ እውነትህን ነው እኮ ከባድም ስለሆነ አይደል እንዴ እኛም እኮ እኔም ወደ ሀገር ያልተመለስኩት ገብቷል አይደል ነገሮች እንደዚህ ቀላል እንዳልሆኑ እኮ ስለሚታወቅ ነው እኮ እኔም እዚህ ሆኜ ነገሮችን ከጎን ያው ፈጣሪ ይመስገን ያው እየበረዱ ነው ነገሮች እኮ እየበረዱ ነው ገብቷል። ግን ደግሞ የሆነ ኧረ በስመ አብ እንደምታስበው አይደለም ነገሮች ገብቷል ማለት ሰው ኮሜንት ላይ ጽፎል ያለውን ነገር አንብበ በቃ የነሱም ሰፖርት ማድረግ ጠቅሞ ሄደ ስታወራቸው ድብልቅልቁ ደግሞ ይወጣልሃል እዚህ ጋር ስትፈታ በዚህ በኩል ደግሞ ሌላ እነሱ ከሆነ አላስቸገርንም ታውቃለህ። በመሃል የሚፈጠሩት ነገሮች አየህ በመሃል እነሱ ናቸው በቃ ነገሮችን ወደዛ እንዲያባብሱ የሚያደርገው በመሃል ያሉት ሰዎች ምናምን በቃ እነሱን ዋናውን አስተካከልን ስንል ሌሎቹ ከመሃል ተነስተው ሪምቦ ይላሉ። አስብ ይሄ አሁን እንዴት ነው በቃ በጣም የሚያስጠላ። አሁን በቃ ዳጊ አሁን ወይን ጸበል አስረን ቢሆን መውሰድ አለበት እንጂ በዚህ ሁኔታውን ነገሮች በጣም ነው የሚበላሹት። በቃ ሊስተካከሉም አይችሉም። ምክንያቱም በመሃል እየበጠበጠ ነው። እሱ ነው ግድ ነው እንደዛ ማድረግ አለብን። እሱንም ያው በሱ በኩል ያለውንም ያሉትን ችግሮች እያጸዳን ካልሄድን ገብቷላ እኛ ነገሮችን እዚህ ጋር ስናስተካከል ወይ ዳጊ ይመጣል ወይ ደግሞ ይኸው ኪራ እንዳየው መጣ ድብልቅልቁ ይወጣል እና በጣም ከባድ ነው ገብቷላ አይደል? ስለዚህ በጣም እንግዲህ እስቲ ያው ሁላችንንም ናይን ጠርተዋላ። አዎ እሱንም አጠርቼዋለሁ። እስቲ ማለት እኔ ከበደኝ ገብቷላ እሱ አሁን ተስፋ እየቆረጠ ስላለ እሱ በዚህ ሰዓት የሚያስበውን ነገር እንትን ብለን አለ አይደል ያ ሐሳቡ መቼም እሱ አሁን በዚህ ሰዓት በቃ ይሄ ነገር ተስተካክሎ ከሚስቱ ጋር አብሮ እንዲሆን ልጆቹ እንዲያሳድግ ነው አይደለ? ስለዚህ ያን ደግሞ መንገዱን ደግሞ አሁን አንዳንዴ አሁን እሱ የሆነ ነገር ላርግ ብሎ ሲያስብ እሱ ያሰበበት መንገድ የተለየ ነው ታውቃለህ። ለእሱ አሁን የሆነ ነገር ያስደስታታል ብሎ ያደርግና ውብዬ ደግሞ ያ ነገር ያስደስታት ይሆናል። ስለዚህ አሁን ያለውን ሐሳብ በቃ ምን ሊያደርግ እንዳሰበ ይሄን ነገር አውርተኑ ከዛን እኛም በዛ ነገር ደግፈኑ በቃ ይሄ ነገር ማስተካከል መቻል አለብን። በቃ የሱን ሐሳቡን የሚስተካከል ከሆነ ያሰበው ነገር አስተካክለን ሄደን ይሄን ነገር ወደ ትዳራቸው እንዲመለሱ እኛም ደስ እንዲለን ምን አሁን እኮ ያው ነውም እኮ ተስፋ እየቆረጠብኝ ነው። በቃ እሱ እኮ ነው ሰው ደግሞ ተስፋ ከቆረጠ በጣም ከባድ ነው ተስፋ ምክንያቱም ነገሮች እሱን ባላሰበው መልኩ እሷን ትሪት ማለት በቃ ለመመለስ ትዳሩን ሲል ያው ስሜታዊ መሆኑ አይቀርም እኮ ግን ደግሞ እንደዚህ ያው ነው ወንድሙም ሲመጣ ምናምን እየባሰ ነው ገብቷል። ትዳሩ እየባሰ በቃ እየባሰ ጋፕ በጣም ዳጊ ደግሞ በቃ አሁን አስብ ዳጊ ደግሞ ያሰበው ነገር ምንድነው ጭርሽ ትጂና ናሁም አንድ ላይ ይሆናል። እሱ ወዶ አይደለም እሱ የሱ ይስተካከላል የሱ ነገር ይዘን ሄደንም እንትን ማለት ነው። እሱ ቀላል ነው ችግር የሆነበት ነገር ቢሆን እሱ ነው አስብ እሱ ይስተካከላል። ስለሱ አትጨነቅ ነገሩ ቀላል ነው የሱ ነገር ቀላል ነው። አሁን እኛ ማሰብ ያለብን ገብቷላ እንዴት ነው አሁን ወንድሟ መጥቷል ገብቷላ ወንድሟንስ እንዴት ነው የምናረጋጋው ገብቷላ አይደል? እሱን አይምሮ ተመርዞ ነው የመጣው ልጁ ገባ አይደል? ቀላል አይደለም ያየው ነገር ስላለ ቀላል ነው እንደዚህ ብትለው እስቲ ይቀላል ገብቷላ ከባድ ነው ወንድም ነው ስጋ ነው እኛ እንኳን ይኸውልህ ወንድሟ እህቷ ሳንሆን እንደዛ ከሆንን ከተንገበገብንላት ውብዬ መልካምነቷን አይታላ እንደዛ ከሆንንላት ወንድሟ እንዴት ነው የሚሆነው ገብቷላ እንዴት ነው የሚሆነው ወንድሟ ይሄን ነው መልኩ። ስለዚህ አሁን እሱን እንደዚህ ብትለው ገብቷላ ላይቀበል ይችላል። ምክንያቱም ተመረዘ አንድ አይምሮ ከተመረዘ ቀላል አይደለም መስራት በጣም ይጠበቅብናል ገባ አይደል? ይሄ ነገር ወዳልሆነ ከዚህ ችግር ከዚህ በለጠ ከመባሱ በፊት ነገሮችን እኛ እሱንም አግኝተነው ማውራት አለብን ገብቷል። ኪሩቤልንም ወንድሟንም ማውራት አለብን ገባ አይደል? ግዴታ አዎ እንግዲህ እስቲ ናውምንም ደግሞ ሲመጣ ያለውን ነገር እስቲ ነገሮችን ለማረጋጋት እንሞክራለን ማለት ወደ ልቡ ያው ሁላችሁም እስቲ ከጎኑ ሁኑና አግዙት። በቃ ልጁ ተስፋ በጣም እየቆረጠብኝ ነው እውነት ነው ተስፋ እየቆረጠ ነው። እስቲ ናውም እየመጣ ነው አይደል? ናውም ወንድም እንዴት ነው ያለው አለ ሁሉ ሰላም እንዴት ነው ሰላም ነው አለ እየተረጋጋ አዎ በቃ እኔ ማለት ጨነቀኝ ነው እንደዚህ እኔ እንድትሆን አልፈልግም ነው ማለት ሁሉም ሰው ከጎን እንዲሆን ነው የምፈልገው ታውቃለህ። የመጣሁበትንም አላማ ታውቃለህ ማለት ያው ተስፋ እንድትቆርጥ አልፈልግም። ያው በቀደም ለቱ ያው ወንድሟ በመምጣቱ ትንሽ ነገሮች እንደተበላሹ አውቃለሁ። ግን ደግሞ አንተ ተስፋ ቆርጠ ወደ ኋላ እንድትሳብ አልፈልግም ገብቷል። እነዛ ልጆች ጋር ተስፋ አለኝ እኔ ናውም ምን ተስፋ አለኝ እንደሱ አትበል ይሄ ነገር እኔ ለማስተካከል በጣርኩ ቁጥር እሷን ይቅርታ ለመጠየቅ በጣርኩ ቁጥር
ጭራሽ እኔን በወንድሟ ታስደብድበኝ ናኦሚ አስደብድበህ እኮ አይደለም እኮ አስረዳውክ እኮ ናኦሚ ወንድሜ ማለት ይኸውልህ እሷ አንተን ለማስደብደብ እኮ አስባ አይደለም እኮ ወንድሟ ነው እኮ ነው ኩቻ እንኳን ወንድ ባጭረኝ ድረስ አረ ናኦሚ አንተ እኮ ይኸውልህ ለምሳሌ አንተም እኮ ሰጣ እልውስ ተጋባ ድረስ እኮ ነው ናኦሚ እልውስ ተጋባ እኔ ታዲያ ሚስቴን ለመጠየቅ መሄድ የለብኝም ናኦሚ እሱ እኮ ሚስቴ እኮ ናት እኔ በጣም መወዳት ማፈቅራት ሚስቴ እኮ ናት የልጆቼ እናት እኮ ናት እንዴ እኔ እኮ ምን ማለት ነው 4 አመት ሙሉ አንድ ቀን አይኗን አይቶ ማያቅ ወንድም በዚህ ሰዓት ከየት መጣ ስለ የእውነት ትዳራችንን ይፈልጋል ይሄ ወንድሟ ናኦሚ አሁን እኮ አንተ ስሜታዊ ሆንክ አንተ ራሱ ገብቷላ ነገሮች ላይ ይኸውልህ ስማኛ ናኦሚ ነገሮች ላይ ረጋ ብለህ ነበር ሆስፒታል ውስጥ እሱ ሲመጣ ወንድሟ ነው ምን አይነት ሁኔታ ነው ተጎድታለች እኮ ሚስት እኮ ተጎድታለች እኮ ነው ብዙ ጊዜ ተጎድታለች እኮ ስለዚህ ያን ነገር ደግሞ ፊክስ ተደርጎ ወደ ጥሩ ነገር እንዲመለስ ነው ማድረግ ያለበት ዮባ ስለ እኔን መምታት አለበት ብላችሁ ታምናላችሁ ካመናችሁ እሺ ይሁን ሰው ሁሉ እኔ ላይ እየፈረደ ነው አይደለ ይሁን አመሰግናችኋለሁ እኔን በመምታቱ ደስተኛ ከሆናችሁ አመሰግናለሁ እኔ አብዛኛው ሰው ደስተኛ ሆናል እኔ በመምታቴ ማለት ነው አንፃር ኮን ይሄን ነገር በመምታቴ አብዛኛው ነው ደስተኛ የሆነው አረ ነው እንደዚህ ለምን ታስባለህ እኔ ነግሬያለሁ እኮ በተደጋጋሚ ነግሬያለሁ ነው እንደዚህ አይነት አመለካከት ከአይምሮ ውስጥ አውጣ ካለበዛ ነገሮች ሊስተካከሉ አይችሉም ነው እሱ እኮ ወንድሟ ነው ምን ማድረግ ነበረበት ገብቷል አይደል እና እኔ መምታት አለበት እሱ ላይ ሆን ይችላል ግን ወንድሟ ቢሆን እኔ እኮ የሁለት ልጆች አባት እኮ ነኝ የውብዬ ባል እኮ ነኝ አይደል እንዴ እኔን መምታቱ እንደ ትክክል እኮ ቆጥረው አብዛኞቹ ደስ ብሏቸዋል እኔ ያየው አብዛኞቹ እናንተም ደስ ያላችሁ ነው የሚመስለኝ ኧረ ነው ምን እንዴት እንደዚህ ትናገረኛለህ እንዴ ምን ማለት ነው ምን ማለት ነው ደስተኛ ነህ ማለት ምን ማለት ነው እኔ እኮ የመጣሁት እንዴ ወንድሜ ብዬ አንተ ጋር አይደል እንዴ ምን ማለት ነው ደስተኛ ትሆናለህ ማለት እንዴ ይኸውልህ ላንተ ይኸውልህ ከሚስት ጋር ያለውን ነገር እንድትፈታ በመጣም እኮ አንተ ጥፋተኛ ከሆንክ ዝም ብያለህም ይሄን አታውቅም አሁን እዚህ ጋር ነው ያጠፋሁት ነገር አለ ነው ዝም ማለት ነበረብህ እሺ ያጠፋሁት ነገር ሁሌ አሰማኝ ጠይቃት መጣውኝ ተከትሎ መጣ አይደል እንዴ አሹ ይዞት መጣ እኔ ምንድነው ማድረግ የነበረብኝ ነው ዝም ማለት ከሱ ጋር ሰጣ ገባለም ትገባለህ ልጠይቃት እኮ ነው ሚስቴና መውጣት ነበረብህ በዛን ሰዓት እንዴት ልጠይቃት እኮ ነው መጣው ሚስታከሉ ነው እሷ ደግሞ ያለባቸው ነገር ይኖራሉ አየህ በዛን ሰዓት ሰው ስንት ጊዜ ቆይቶ ነው የመጣው አይደለ ያየውን ነገር ነው የሚያምነው በቃ እዛ ጋር እዛ የሚወራው ነገር አንተ ጋር ግን ያለው ነገር 4-5 አመት ስንኖር አንድ ቀን አይኗን አይቶ ማያውቅ ወንድም ዛሬ እኔ ጠበቃ ነኝ እኔ የሷ መከታ ነኝ ብሎ እኔን እስከ መምታት ድረስ ባሏን እኮ ነው አይደል እንዴ ቤተሰብ ፈቅዶ ነው ያገባሁት አየህ የልጅ 2 ልጅ አፍርተናል እኔና ውብዬ እኔ መመታቴ ለእናንተ እንደ ኖርማል ታይቶ ከሆነ አመሰግናቸዋለሁ ነው እንደዛ አይደለም እኔ እኮ ሰማይ ነው እኛ እኮ ለነገሮችን ለማስተካከል እኔ በቃ እኔ አብዛኛው ስረዳ አብዛኞቹ ደስ ብሏቸዋል እኔ በመመታቴ ማለት ለምንድን ነው ደስ የሚለን እኛ እዛ ውስጥ እኮ ሰጣ ገባ ውስጥ የገባ ነው እኮ እንዴ አንተ እንዳትጎዳ ነገሮችን እኮ ተስፋ ተቆርጠ ወደ ኋላ እንዳትመለስ አይደል እንዴ እንዴት ነው ደስተኛ ምን ሆኖ በአንተ መመታተኛ ከዚህ በላይ ደስታ አለ ማን ነው ከኔ ጎን የነበረው ማንንም እኮ ከኔ ጎን አልነበረም ይኸውልህ እኛ በሐሳባችን ካንተ ጎን ማንንም ከኔ ጎን አልነበረም እኔ ስመጣ ቆማችሁ እያያችሁ ነበር ምን ማለት ነው እኔ ቆም እያየሁ ነበር ነው አየህ ከራስ ጋር አልነበርክም ማለት ነው እንዴ ነው እንዴት ነው የምታስበው እኔም እኮ በመሀል የተመተውበት ቦታ አለ እኮ ለምን አንተ ስላላየህ ነው እኮ ነው እንደዚህ ማሰብ የለብንም ነገሮች እንዲስተካከሉ የበለጠ መጣር ነው ያለብን እንጂ በዚህ ሰዓት ተስፋ መቁረጥ የሚባል ነገር የለም የልጆች እናት ልጆች አሉ እኔ በቃ ተስፋ እየቆረጥኩ አረ ለምን ምንም በቃ እኔ እንጃ ከዚህ በኋላ ነገሮች ይስተካከላሉ ብዬ አላስብም ይስተካከላሉ ከዚህም የበለጠ ትዳር ተበትኖ የሚስተካከልበት አጋጣሚ አለ እንኳን ይሄ እኔ ተሸንፌ ይቅርታ እየጠየኳት እኔ ወደ ልቤ ተመልሼ ውብዬ ይቅርበኝ ስላት እሷ ካልፈለገችኝ በምን አይነት ሁኔታ ነው ይሄ ትዳር የሚስተካከለው እኮ ነው ተጎድታለች የተጎዳ ሰው ደግሞ በአንዴ ነገሮችን ማስተካከል አይችልም እሱን እኮ ነው ያልተረዳው አንተ ለዛ ነው የምትቸኩለው እኮ ነው እኔ 10 ጊዜ ያልሆነም የነገርኩ እየቸኮልክ እኮ ነው ነገሮች እየተበላሹ ያሉት አሁን ውጣ ስለ የዛን ቀን ብትወጣ ኖሮ ይሁላ ነገር ይከሰታል ሞጣው ነው እንዴት ነው ቢስቴንትቼ ሞጣው እንዴ ውስጥ እኮ ያለችው እኮ ሚስቴክ እኮ ናት ለጊዜው እኮ ነው እሷስ እኮ ሚስቴክ ሆና ታዲያ እስከምትረጋጋ እኮ እናንተን ማየት አትፈልግም እሷ የባሰ በሽታ ነው እኔ ለምን ማታየኝ ምን አደረኳት ነገሮችን መስተካከል አለበት ነው ነፍስ አጠፋው እንዴ እሷን ከመውደድና ከማፍቀር በላይ የተለየ ምን አደረኩኝ እኔ ነው ልብ መስበር እኮ ነፍስ ማጥፋት በለው ስለወደድኳት ስላፈቀርኳት ቆይ ይሄ ሁሉ ነገር ይገባኛል እኔ እሷ ደግሞ ነገሮችን እኮ እሷ እያስተካከለች ነው እኮ ቀስ ብላ አንተ ደግሞ ትቸኩላለህ ገብቶሃል እኔ እኮ ፈርጄብህ እኮ አይደለም ሆስፒታል ገብታ አንተ ማየት አትችልም መቋቋም አትችልም ሚስት ናትና
ግን ደግሞ ይገባኛል እኮ እሷ ደግሞ መረጋጋት ነው የምትፈልገው። ገብቶሃል አይደል? ሳትረጋጋና አንተ ከእንደገና ጓደኛ መጣ። እሺ ታዲያ ምን እናርግ? በሷ ቦታ ብትሆን አንተ ምን ታደርጋለህ ነው? እሷ ላይ እኮ መፍረድ አይችልም። እና እሷ ላይ ከሷ ጎን ካልሆነን እኛ የዛን ሰዓት ባንሆን ኖሮ ማለት ነው እንድትሞት መፈቀድ ማለት እኮ ነው። አይተሃል አይደል? እኔ እኮ ባሏ እኮ ነኝ። በቃ ወይ እኔን እኮ ተገላታ እኮ ነው ውጣ እያለች የነበረው። ውጣ እኮ ነገሮች እዛ ጋር እኮ የበለጠ እኮ ነበር። ባሌን ወንድሜን መናገር አችልም እስክትል ድረስ ማለት ነው። እኔ አናዳታለሁ ወይስ ወንድሟ በልጥ ተናዳች ባለች እሷ ወንድሟ ማንን አስበልጣ ነው? ወንድሟን አስበልጣ አይደለም እኮ ነው። ወንድሜን ትነካውና ብላ እኮ በጥፊ የመታችኝ አይደል እንዴ? እስከዚህ ደረጃ ድረስ ንቀት ማለት ነው። ለኔ ንቀት እኮ አይደለም ነው ማለት ነው። እንደጠላችኝ ነው የተረዳው። እንደዛ እንዳታስብ ውብዬ በጣም ነው የምትወድሰው። አንዴ ነው ጠልታኛለች። ሲጀመር አትፈልገኝም። እኔም ተስፋ መቁረጥ አለብኝ። ለምን እንደዚህ ታስባለህ? በዚህ ትዳር ተስፋ መቁረጥ አለብኝ። ምን ማለት ነው ተስፋ መቁረጠው? ለምን ማለት ምን አይነት አማርኛ ነው የምትጠቀመው እንዴ? ነው ምን አይነት አማርኛ ነው የምትጠቀመው? እኛ እኮ እያስተካከልን ነው ነገሮችን አይደል? አንተ እንዴት ነው ተስፋ መቁረጠው? አንተ እንዴ ነው ነገሮችን እኮ ቀስ እያልን እያስተካከልን ነው። ስንት ነገር አውርተን አሁን እንዴት ነው ተስፋ መቁረጠው? እንዴት ነው እንደዚህ አይነት ነገር ማሰብ የለብህም እንዴ? ተጎድታለች እኮ እሷ። ይሄን ማሰብ የለብህ። አይተሃል አይደል እንዴት እንደወደቀች ከሷ ጎን ባንሆነው በዚህ ሰዓት እኔ ወድጄ እኮ አይደለም ካንተ ጎን እንዴ በሆነ እኮ ደስ ይለኛል። ግን እሷን ደግሞ ጥለን መምጣት ከባድ እኮ ነው። ገብቶሃል? አንተ ሁላ ታማለች እኮ እሷን ብዙ ቁስል አለው ውስጧ በዚህ ሰዓት ማለት ነው። ዳጊም እያደረገ ያለው ነገር ትክክል አይደለም። አይተሃል? እሷስ ምን ታስብ? አየህ ግን እንደዚህ ሳይሆን ነገሮችን አንተ ቀለል አድርገህ አስበህ ይሄ ነገሩ ከባድም ቢሆን ተስፋ መቁረጥ የሚባል ነገር የለም። የወለደ ሰው እንዴት ተስፋ ይቆርጣል? በዛባት እኮ ነገር ተደራረበባት። እሷ እኮ ወዳ አይደለም እኮ ተደራረበባት እኮ ነው። ወንድሟ መጣ። እንዴት ማየት ትችላለች? ካንተ ጋር ሰጣ ገባ ሲል ታማ ልጅቷ አንዴ ግሉኮሷን ይዛ እስከ መውረድ ከአልጋ ነው። እናንተም እኮ ማሰብ ነበረባችሁ። ቢያንስ ከሷ ፊት ዞር ብላችሁ ብትነጋገሩ እኮ ይሻላል። እንዴት ነው? እኔ እኮ ለጠይቃት እኮ ነው የገባሁት እኮ ነው። ናውሜ ግን ውጣ አልወጣም እኮ ውጣ ስለው ገብቷል አለው እንዴ? ወንድሟ ስለመጣ እኔ መውጣት አለብኝ? ናውሜ እኔ ፈሪ እኮ አይደለሁም። ይሄን ያህል ማን እንደዛ አሰበ ነው? እስቲ ብዬ ነው እንጂ ዝም ያልኩት ሆስፒታል ውስጥ ግርግር ላለመፍጠር እንጂ ፈርቼ እኮ አይደለም። ናውሜ እሱማ ፈርታ አይደለም ረዳኝ፣ ፈርቼ አይደለም። መፍራት አይደለም። ና ይሄ ምንድነው? ግን ደግሞ በቃ እኔ ቤተሰብ አከብራለሁ። ቢያንስ እኔ ከሱ ጋር መደባደብ የለብኝም በዛ ሰዓት። አባቱን እናቱን አከብራለሁ። እኔ ሌላ ግርግር ውስጥ መግባት ስላልፈለኩ ነው በቃ እንጂ እኔ እኮ መምታት እኮ አቅቶኝ አይደለም። እሱ ሲመታኝ ዝም ብዬ ያየሁት መምታት አቅቶኝ አይደለም። ግን ቤተሰቦቿን ስለማከብር ነው። ገባ? እሱማ ግን እኔ ደግሞ የንቀቷን ንቀት ነው ያሳየችኝ። ብዬ ንቀት አይደለም እኮ ነው እንዴ? ወንድሜን እንዴት ትመታለህ እስከ ማለት ድረስ እኮ የደረሰችው። አዋ ተናዳባለች። ሴት ልጅ እኮ ስትናደድ እንደዚህ ነው የምትሆነው። በቃ ጠበቃ እኮ ነው የሆነችው። ምን ማለት ነው? ይሄ ከዚህ በላይ ንቀት አለ እንዴ? ነው ንቀት አይደለም እኮ ጎድታታል እኮ አንተ። እናንተም አሁን እየተረዳ ያለሁት እንደምረዳው ኢዮባም አንተ ከውብዬ ጎን እንደሆንክ እስከዚህ ደቂቃ ድረስ ከእውነት ጎን እየሆናችሁ ስላልሆነ ነው እየተረዳኝ ነው ማለት ነው። እንደዚህ አትበል እንጂ ነው እንደዚህ አትበል። አሁንም እኮ ማለት ነው አሁን እኔን እንደዚህ ማለት እንኳን እንደዚህ ማለት መመታት ኖርማል ነው ያላችሁ። ተው መመታቴ እንደ ኖርማል ነገር ነው። እናንተ ነው አሁን እንደዚህ ማለት ጥሩ አይደለም ማለት አንተ ያን ነገር መቻል አለበት። በቃ እውነታውን ተቀበሉ። እናንተ መመታቴ እንደ ኖርማል ነው ታያላችሁ። ነው እሱን እኮ እያወራነው ነው እኮ እኛ እኮ አናግረነዋል እኮ አይደል እንዴ? እሱን እያወራነው ነው እኮ በስተጀርባ እኮ ካንተ ጀርባ እኮ እኛ እኮ አውርተነዋል እሱን አይደል? እሱንም ለማረጋገጥ እኮ ሞክረናል። አውርተነዋል እኮ ገብቶሃል አይደል? እሱም በሰዓቱ ስሜታዊ ነበር። አንተም ወንድሟ ብትሆን እኮ በሰዓቱ ስሜታዊ ነው የምትሆነው። ምክንያቱም ብዙ ጊዜ ስታለቅስ ያያል ታወራዋለች በስልክ ያለውን ችግር ሁሉ ጣልና ወደፊት ያለውን ነገር ነው ማሰብ ያለበት። ተስፋ መቁረጥ የሚባል ነገር የለም። ያን ነገር ደጋግማ አይምሮ ላይ አታስብ። አዲስ ነገር ይፈጠራል ብዬ አላስብም። እንዴት ነው የማይፈጠረው? ምን ማለት ነው? ተስፋ ስለቆረጥ የምንለፈው ለዚህ እኮ ነው። በቃ ከዚህ በላይ መታገል አልፈልግም። በቃ እኔ እንጃ የምንለፈው እኮ ለዚህ ነው። ይሆናል እኔ ተው እንጃ በቃ ምንድነው ከአቅም በላይ የሚሆነው? እኛም እኮ ያንተንም ሸክም እኮ አብረን ተሸክመን ነው ያለነው ነው። አይ ስለ አሁን ላይ ደክሞኛል። አሁን ላይ ሰውም ከኔ ጎን ምንም በቃ ከኔ ጎን መሆን አይፈልግም። እኔ በመመታቴም አብዛኛው ደስ ብሎታል። ለዛ እኔ በቃ
ይበቃኛል። ከዚህ በላይ እኔ መታገል አልፈልግም። በቃ ነውም እንደዚህ አታስብ እንጂ እኔ እኮ ከጎናችሁ ለመሆን አይደል እንደ መጣሁት። ከዛ ወንድሟ ጋር መኖር ትችላለች ከዚህ በኋላ። እንደዚህ አታስብ። አሁን ወደ ኋላ ለምን ትጎተታለህ? ነው በቃ ልታገል አንድ ነገር ወንድሟ እንደዚህ ያዘኝ ጎተተኝ ሊመታኝ እንደዚህ መተኝ ብለህ እዚህ እስኪዋጭረኝ እኮ ታዲያ መተኝ ብለህ አሁን እቺ ተስፋ ተቆርጣለህ ድረስ ከደረሰ የሷ ወንድም ነገ ሊገለኝም ስለሚችል እኔ ከዚህ በኋላ እንደዛ አይደለም ነው በሰዓቱ ስለተናደደ ነው። አመሰግናቸዋለሁ ነው እባክህ ወደ ራስህ ተመለስ ነው። እንደዚህ አትሁን። ነገሮችን ለማስተካከል እኔ ከራሴ አንተ ብቻ የተሸነፍኩ ሰው ነኝ። በዚህ ሰዓት እኔ ወደ ሰላም እንዲመጣ ነገሮች እንዲስተካከሉ የሆነ ነገር አድርግ እንጂ እኛ ደግሞ ያን ነገር ካንተ ተቀጥለን ያን ነገር ማድረግ እንችላለን። አስብ፣ ጥሩ ነገር ብቻ አስብ። አንተ ለአንተ አሁን ጥሩ ነገር መስሎ ይታይና ለውዬ ጋር ሲሄድ ያ ነገር ይበላሻል። አየህ የሆነ ነገር ብታማክረንም እኛም ይሄን አስበልኝ እንደዚህ ብትል በቃ እኛም ያለው ነገር እኮ እናግዛለን። እኛ ይሄ ነገር እንዲስተካከል ነው የምፈልገው። ደክሞኛል። እኔ ፍቅራችሁ ወደ ነበረበት መለስ ነው። ለምን ከዚህ በላይ መታገል አልፈልግም። በቃ እኔ ይበቃኛል። በቃ በቃ እኔ ተስፋ ቆርጥ ነው ምንድነው ተስፋ? እኔ እንኳን ተስፋ አልቆረጥኩም እኮ ባንተ ትዳር እኔ ተስፋ አልቆረጥኩም። እናንተ የተረዳሁት ነገር ማለት ነው ከሷ ጎን እንደሆናችሁ መመታቴ ኖርማል መሆኑ። አረ ነው መባከ እንዴት እንደዚህ ታስቡ እናገኛለን። እኔን ማንጓጣቱ ኖርማል ለእናንተ እንዲስተካከል እንፈልገው። እኔ አመሰግናለሁ ነው። እንዴት እንደዚህ ታስባለህ? ሁላችሁንም ልፋቴን ከንቱ አታድርጎም ነው። እኔን እንዴት እንደዚህ ትለኛለህ? ነው አንተ ጠልተኛል አይደለም። አብዛኞቹ እኔ እንዳየሁት ከሆነ ደስ ብሏቸዋል። እኔ በመታቴ፣ እኔ በመያዜ፣ እኔ በመሰደብ ስሜታዊ ስለሆነ ተናደውብካል። ይሄን ማወቅ አለብህ ነው። ሁሉም ሰው ተናደውብሃል እኮ። ሁላችሁንም የሰደባችሁኝም በመመታቴም ደስ ያላችሁ ደስ ይበላችሁ። አሁንም እኔ ተስፋ የሌለኝ ሰው ነኝ። እንደዚህ አትበል። ኧረ እባክህ ገና ብዙ ምን ይሻላል? ከዚህ በላይ አይደለም። ታስቆርጠኝ ወንድሜ። በቃ እኔ በዚህ ሰዓት እኔ የመረረኝ ሰው ነኝ። እኔ ሰው የጠላኝ ሰው ነኝ። ሰው የገፋኝ ሰው ነኝ። እኔ ሰውም የለኝም ከዚህ በኋላ በቃ እኔ በቃ ሁሉም የተወኝ ሰው ነኝ። እኔ በቃ በዚህ ሰዓት እኔ በቃ ችግር ውስጥ ያለው ሰው ነኝ። በቃ እኔ ተውኝ። በቃ ነው የሚገባናል እኮ ነው ወንድሜ፣ ይገባናል እኮ ወንድሜ፣ ይገባናል እኮ ነገሮች እኮ እንደተደራረቡ ባቃለው ማንም የለኝም። በቃ ከፈጣሪ ውጪ ማንም እኛ ሁሉም ይኸው ቤተሰቦቼም አሉ። እኛም አለን እኮ ነው። እባክህ ነው ተስፋ አትቁረጥ። እባክህ ነው ነው ወንድሜ፣ እባክህ እስቲ ስማኝ እስቲ በእና ኧረ ወንድሜ ስማኝ እስቲ። ማንም የሌለኝ ሰው ከጎን ነን እኮ ይኸው እንደምታየው ነው። ስንት ቤተሰብ ደግሞ አለ አንተን የሚደግፍ ነው ተረርቶ ከአንተን ተረርቶ የሚደግፍ ስንት ቤተሰብ አለ። እኛም ከጎን ነን። ማንም እኔ አይረዳም። የኛን ልፋት እንኳን እስቲ ነው እኔም መሸነፍ ማንም አይረዳም። በቃ መሄድ አለብኝ ነው እባክህ ወንድሜ ነው ተው። ነገሮችን አውርተን ወደሚስተካከል ነገር ነው። ኧረ እባክህ ነገሮችን እኮ ብናስተካክል ቀስ እያልን ይሻላል። ተስፋ እንድቆርጥ አልፈልግም እኮ ነው። እኔ ተስፋ እንድቆርጥ አልፈልግም ነው ወንድሜ እባክህ ተረጋጋ እስቲ ነው በቃ ተወኝ። እዮባ እኔ ለዚህ ነው የጠራው። የሆነ ነገር አድርግ፣ የሆነ ነገር ፍጠራ ነው። ተውኝ ናኦሚ እስቲ ስማን እስቲ ቆይ አያር በዚህ ሁኔታው የሆነ ነገር ቢሆን ተስፋ የሌለኝ አብረን እንሂድ። በቃ የሆነ ነገር ቢሆን እስቲ በዚህ አሁን አብረን በቃ እንሂድ። ና እንሂድ። በቃ አብረን ና እንሂድ። በቃ ተውኝ ነው እንሂድ። በቃ ይዘን እሺ አሁን ነገሮችን እሺ እንዴት ነው? አታስጨንቀና አታስጨንቀና። እዛ እየተጨነቅን ነው። አይተሃል ወንድሜ ና አብረን እንሄዳለን። ነው ተውኝ ተመለሱ። በቃ አንመለስም። አብረን እናደርጋለን። ለምን ተውኝ። በቃ ተመለሱ። ተከተለው።